የህወሓት የሿሿ ፖለቲካ የህወሓት መሪዎች የለመዱትንና ህዝቡን ማስጨረሻ ስልታቸውን ዛሬም ድረስ አልተውትም። በትግራይ ወጣት ላይ ሌላ ዙር ቁማር ተጫውቶበታል። ጸረ ድሮን መሳሪያ ገዝተናል፣ የሳይንስና ቴክኖሎጂ የበላይነት አለን እያሉ በየሚዲያውና በየስብሰባው ሲፎክሩ የነበሩት የህወሓት አመራሮች ነገሩ ሁሉ ሿሿ አሊያም የአየር ባየር ማታለያ ሆኖ ቁጭ ብሏል። ዘመናዊ የድሮን መከላከያ ገዝተናል በማለት በተጋሩ ወጣቶች ላይ የሐሰት በራስ መተማመን ፈጠሩ። ወጣቶቹ አመራሮቹን አምነው ወደ ጦርነት ሲገቡ ግን ሜዳ ላይ ምንም አይነት መከላከያም አልነበረም። የህወሓት ሿሿ በስተጀርባ ንጹሐንን ተጋሩን ለድሮንና ለከባድ መሳሪያ እሳት አጋልጦ ሰጥቷቸዋል። ጦርነቱ ሲፋፋም ወጣቱ በየሜዳው ሲረግፍ፣ ፎካሪዎቹ አመራሮች ግን እንደተለመደው መሬት ውስጥ በቆፈሩት ምሽግና በቅንጦት ባንከሮች ውስጥ ተደብቀው ይኖራሉ። ህወሓት ለራሱ ስልጣንና ጥቅም ሲል የትግራይን ህዝብ እያስጨረሰ ሿሿ የሚሰራው እስከ መቼ ነው? ወጣቱስ መቼ ነው መጀመሪያ ራሳችሁንና ልጆቻችሁን አሰልፉ ብሎ መሪዎቹን መጠየቅ የሚጀምረው? ይህ የፖለቲካ ቁማርና ማታለል ሊበቃም ይገባል።